ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ አዲስ አበባ ከተማ ውስጥ ግዙፍ የኮንዶሚኒየም ቤት ግንባታ ሊጀመር እንደሆነ ሰምተናል። በዚህ ዙሪያ መረጃ አጠናቅረን ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻው እንድትመለከቱት እንጋብዛለን። በአዲስ አበባ ከተማ በሚቀጥሉት 5 ዓመታት ግዙፍ የኮንዶሚኒየም ቤት ግንባታ ሊጀመር እንደሆነ ከንቲባ አዳነች አቤቤ ለአገር ውስጥ መገናኛ ብዙሃን ተናግረዋል። የአዲስ አበባ ከተማ አስተዳደር በሚቀጥሉት 5 ዓመታት ሊገነባው ያቀደው የቤቶች ቁጥር 600,000 ነው። የሚገነቡት ቤቶች ለማን እንደሚተላለፉ ማለትም የኮንዶሚኒየም ቤት ተመዝግበው ዕጣ ለሚጠባበቁ ነዋሪዎች ይሁን አዲስ ምዝገባ ተከናውኖ ይተላለፋሉ የሚለው እስካሁን አልተገለጸም። ቤቶቹ የሚገነቡት በተለያዩ መንገዶች ማለትም በመንግስት ቀጥተኛ በጀት፣ ከግሉ ዘርፍ ጋር አጋርነት በመፍጠር በበጎ ፈቃደኛ ባለሀብቶች እና በማህበር በመደራጀት የሚገነቡ እንደሆኑ ታውቋል። በሌላ በኩል ባለፈው ዓመት በ4 የቤት ልማት ማዕቀፎች የ100,000 ቤቶች ግንባታ ተጀምሯል። ከዚህ አሃዝ ግማሽ ያህሉ ቤቶች በመንግስት ቀጥተኛ በጀት የሚገነቡ ናቸው። በ18 ሳይቶች የኮንዶሚኒየም ቤቶች ግንባታ በመካሄድ ላይ ይገኛል። የእነዚህ ቤቶች ግንባታ ከሚከናወንባቸው ሳይቶች መካከል ገላንጉራ ሳይት ግዙፍ ከሚባሉት ውስጥ አንዱ ነው። ሌላው ሳይት ደግሞ ቱሉ ዲምቱ ሲሆን እስከ 10 ወለል ወይም ፎቅ ያላቸው ህንፃዎች በግንባታ ላይ ሲሆኑ የግንባታ ሂደቱም በጥሩ አፈጻጸም ላይ እንደሚገኝ የከተማ አስተዳደሩ አስታውቋል። የቤቶቹ ግንባታ ሂደት ስንት በመቶ እንደደረሰ ባይገለጽም ግንባታቸው እየተፋጠነ እንደሚገኝ ተጠቁመዋል። ግንባታው እንዲፋጠን ደግሞ አዳዲስ ቴክኖሎጂዎች ጥቅም ላይ እየዋሉ እንደሚገኙ ተገልጿል። በግንባታ ላይ የሚገኙት የአብዛኞቹ ቤቶች የስትራክቸር ስራ ተጠናቆ የፊኒሺንግ ወይም የውጭና የውስጥ የማጠናቀቂያ ስራዎች እየተሰሩ እንደሆነም ታውቋል። እስካሁን አዲስ አበባ ከተማ ውስጥ ባለፈው ዓመት የተጀመሩት 100,000 ቤቶችን ጨምሮ በመንግስት ቀጥተኛ በጀት ከግሉ ዘርፍ ጋር አጋርነት በመፍጠር በበጎ ፈቃደኛ ባለሀብቶችና በማህበር በመደራጀት የተሰሩ ቤቶች ቁጥር ግማሽ ሚሊዮን መድረሱን ከንቲባ አዳነች አቤቤ ተናግረዋል። በሚቀጥሉት 5 ዓመታት በመላው አገሪቱ 1.5 ሚሊዮን ቤቶችን ለመገንባት ታቅዷል። ይህንን እቅድ ለማድረግም ተያያዥ ስራዎች እንደሚሰሩ ተጠቁመዋል። በተለይም አዳዲስ የብረታ ብረት፣ የሲሚንቶና የመስታወት ፋብሪካዎች ግንባታ በማከናወን የቤት ልማት እቅዱን ለማሳለጥ ታቅደዋል። የቤት አቅርቦቱን በገንዘብ ለመደገፍ ደግሞ የቤት መግዣ ብድር ወይም የሞርጌጅ ባንክ ለማቋቋም ግብ ተጥሏል። ክቡራትና ክቡራን የዚህ ቪዲዮ ተከታታዮች ጠቃሚ መረጃ እንዳገኛችሁ እንተማመናለን። ሀሳብና አስተያየት ካላችሁ ደግሞ በአስተያየት መስጫው ላይ ልታጋሩን ትችላላችሁ። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። የቻናላችን ቤተሰብ ያልሆናችሁ ተመልካቾች ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። በተጨማሪም ላይክ እና ሼር በማድረግ መረጃውን ለወዳጆቻችሁ እንዲደርስ ብታደርጉ ደስ ይለናል። ጤና ይስጥልን።